ፀጉራችን ለደረቀብን እንዲሁም ደግሞ ለሳሳ ብዛት እንዳያገኝ ራሳችን ለሚያመን ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ውድ ኢትዮጵያውያንና ኤርትራውያን ሰላማችሁ በያላችሁበት ብዝት ተረፍ ይበልኝ። ዛሬ ይዤላችሁ የመጣሁት ለፀጉራችን በጣም አሪፍ ውህድ ነው። ትወዱታላችሁ። ደስ የሚል ነው ማለት ነው። እንግዲህ ቅቤ ለናፈቃችሁ ማለት ነው። በጣም ደስ ይላል። ያው ቅቤ ስንቀባ ብዙ ጊዜ ለፀጉራችን ያለውን ጥቅም ብዙዎች ያው ታውቃላችሁ። እና ዛሬ ይዤላችሁ የመጣው ለፀጉራችን በጣም አሪፍ በተለይ ደግሞ ራሳችን ለሚያመን ብዙ ጊዜ አሁን አንዳንዶች አናታችን ላይ የሚያመናልና ለዛ ጠቃሚ ነው። እዚህ ጋር የሚያስፈልገን ሂና ነው። ሂና ለፀጉራችን ያው ብዙ ጥቅም አለው ታውቃላችሁ። በተለይ የሚያመን አናታችን ላይ በጣም የሚያመን ከሆነ ሂና ከማንኛውም ውህድ ጋር አድርገን ብንጠቀመው አሪፍ ነው ማለት ነው። እኔ ለውጥ አግኝቼበታለሁ። እዚህ ጋር ደግሞ እንደምታዩት ቅቤ ነው። ቅቤ ለፀጉራችን ምን ያህል ጥቅም እንዳለው ታውቃላችሁ? ስንቀባው ማለት ነው። እጅግ በጣም ብዙ ጥቅም አለ። የቅቤ ጥቅም ያው ታውቃላችሁ። ቅቤ ስንቀባው አናታችን ላይ ራሱ እንዴት እንደሆነ እንትን የሚለው እሱን በምንቀባ ሰዓት ማለት ነው። እና እዚህ ጋር ሁሉንም ምን አዋህድበት እቃ ያስፈልገናል። ከዛ ቅቤውን አደርግና የሚበቃችሁን ያህል የፀጉራችሁን ብዛት የሚበቃችሁን ያህል እናንተ ማድረግ ትችላላችሁ ማለት ነው። ካነሳችሁ ደግሞ መጨመር ትችላላችሁ ማለት ነው። ውህዱን እንደዚህ ስትሉ ከሚበዛባችሁ የቀነሳችሁ መስራት ትችላላችሁ። ባንዴው ከሂናው ጋር ሰርታችሁ ከሚበላሽ ቅቤው ማለት ነው። ከዛን የሚበቃኝን ያህል ነው የምሰራው ማለት ነው። ሂናውን እጨምራለሁ። ከዛ በኋላ ላይ ግን ያው አንሶኝ ትንሽ ጨምር ያለው ቅቤ ማለት ነው። እናንተም መጨመር ትችላላችሁ። ከሰራው በኋላ ግን ጨምሬበታለሁ ሲያንሳኝ ትንሽ ቅቤ ማለት ነው። ሂናውን እንደዚህ አድርጋችሁ ትጨምሩና በደንብ ታዋህዱታላችሁ ማለት ነው። ከሂናው ጋር እንዲዋሃድላችሁ በደንብ ትመቱታላችሁ። ምክንያቱም ከአንድ ላይ እንዲዋሃድላችሁ ማለት ነው ሂናውና ቅቤውን። ከዛ በራሱ ሰዓት ሲጀመር እንትን አይልም ቶሎ ይዋሃድላችኋል። ከዛ እንደዚህ ከአንድ ላይ እንትን ካልነው በኋላ ከዋህር ነው በኋላ ፀጉራችን ንጹህ ቢሆን ይመከራል ማለት እኔም መክበራ የራሴን እንትን ነው የምነግራችሁ። ፀጉራችሁ ንጹህ ከሆነ ቅቤውንም ሂናውንም በምንጠቀም ሰዓት ማለት እስከዛሬ ስንቀባ ጭቃም ቅባት ይሁን ምንም ነገር ተደፍኖ እንትን ብሎ የቆየ ሳይሆን ከንጹህ ጋር ምንም ነገር ታጥበነው ንጹህ ላይ ፀጉራችን ንጹህ ሆኖ ብንቀባው መክራለሁ። ከዛ እንቀባዋለን ማለት ነው። የሰራነው ውህድ እንደዚህ ያደረግን ማሳጅ ያደረግን ሙሉውን እንቀባዋለን ፀጉራችን ማለት ነው። እንደዚህ ሙሉውን እያዋሃድን ያው ትንሽ ቪዲዮውን ስላሳጠርኩት ስላፈጠንኩት ነው ማለት ነው። እኔ ስቀባ ብዙ እንትን ያላለው እና በጣም በተለይ ሂና ማለት ምን ልበላችሁ እዚህ ጋር አናታችሁ ጋር ብዙ ጊዜ ለሚያማችሁ እጅግ በጣም አሪፍ ነው። ትወዱታላችሁ። ከቅቤ ጋር ደግሞ በተለይ ሞክሩት። ለብዛትም ፀጉራችሁ ለሳሳም አናታችሁን ለሚያማችሁ በጣም አሪፍ ነው፣ ይጠቅማችኋል። ከዛ እንደዚህ ፍና አድርገን ቀኑን ማቆየት እንችላለን። 1-3 ሰዓት አቆይተንም መታጠብ እንችላለን ማለት ነው። እንደዚህ አድርገን አቆይተን እንታጠበዋለን። በጣም አሪፍ ነው፣ ትወዱታላችሁ። ሞክሩት። እኔ በጣም የወደድኩት የተመቸኝ ነው ማለት እና ከብዙ ነገሮች አድርጌ ይጠቀመዋለሁ። የበለጠ ከቅቤ ደግሞ ብትጠቀሙት እጅግ በጣም አሪፍ ነው። እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛልኝ። ሰላሙ